ያሰብከው ባይሞላም ያልከው ባይሳካም ያለምከው ቢጠፋ ወዳጅ ፊቱን ቢያዞር በውሎ ባትረካም አትዘን እንግዲህ ከቶ አትቁረጥ ተስፋ። ሰላም የልሳን ጨዋታ ቤተሰቦች እንዴት ናችሁ? ዛሬ አልበም ላይ ልናወራ ተዘጋጅተን መተናል። ዛሬ የትሩዬ ጊዜ ነው የሚሆነው። በሰፊው እንለቅልሻለን መድረኩን። የምናወራው የቴዎድሮስ ታደሰ ዝምታ የተሰኘው አልበም ላይ ነው። ዝምታ ቀንጭባ ያንጎራጎረችልን መጨረሻው ይናፍቀናል። የቀረውን እንጨርሳለን። ንጥል ሙዚቃ ነው። በዛ አልበም ውስጥ 10 ሙዚቃዎች ተካተው ነው 10 ዘፈኖች አይደል? ትራኮች 10 ዘፈኖች አሉ። የመጀመሪያው በጉድ የወጣው ነው። ሁለተኛው ዝምታ ነው የሰማችሁት ማለት ነው። ሶስተኛው በአይኔ መጣሽ በአይኔ መጣሽ ወይ ደሞ ድምጽ ይኖረኝ ነው ነበር። አራተኛው ቀረሁኝ ተክዤ፣ አምስተኛ ጤና አዳም፣ 6 አልቦ ባልቦ በድሬዋ የሚለው ማለት ነው። 7ኛው ሁለመናሽ ሙሉ፣ 8ኛው መለኛ፣ 9ኛው ግርማ ሞገስ፣ 10ኛው ከተማ ሞገሴ ናቸው። በ1990 ዓ.ም የወጣ አልበም ነው። ስለ አሬንጅመንቱ፣ ስለነበረው ዘመን፣ ስለ ሙዚቃ ቅንብር፣ ስለ እንዲሁም በአንድ አልበም ውስጥ ስለሚኖረው የዘፈን ቅደም ተከተል የመሳሰሉ ጉዳዮችን እንወያይባቸዋለን። እኔ ጥያቄ አነሳለሁ፣ ታብራራልናለች። እነዚህ ላይ እንላለን እናወራለን። ከዛ በተለየ ደግሞ ዝምታ የተሰኘውን ግጥምና በጠቅላላ ሙዚቃውን የተመለከተ ትንታኔ የምናደርግ ይሆናል። እዛ ውስጥ ካሉት ዝምታ የተለየ አይደል? በጭብጥ ደረጃም የተለየ ሀሳብ የሚያነሳ ስለሆነ እኔም ደግሞ በጣም የምወደው ዘፈን ስለሆነ እሱን የምናነሳ ይሆናል። መልካም ቆይታ እንደሚኖረን ተስፋ አድርጋለሁ። መልካም ቆይታ ይኖረናል ከቴዲ ያው ባለፈው ፕሮግራሞቻችንም ላይ እንዳልነው አልበሞችን ስናነሳ የግጥም ስብስቦችን ስናነሳ እኛ የወደድናቸውን ወይም ደግሞ በይዘት ደረጃ ያጫውተናል ብለን የምናስባቸውን ነጥለን የተለዩትን አንስተን ነው የምንጫወተውና ቴዲ ታደሰ በሁላችንም ኢትዮጵያውያን ልብ ውስጥ ማይሻር አሻራ ያለው ሙዚቀኛ ነው። ቴዲ ታደሰ በነገራችን ላይ ይሄኛው አልበሙ 6ኛ አልበሙ ነው አይመስልማ? በሞስት በጣም ታዋቂ የሆነው አልበሙ ይሄ ስለሆነ ነው 6ኛ አልበሙ ነው። እሺ ዝምታ 6ኛ አልበሙ ነው። ቴዲ ታደሰን ልክ እንዴት ነው እንደ ሰንደቅ ዓላማ ሁሉ ጊዜ የምናነሳው ሙዚቀኛ ነው። ሁላችንም ሙዚቀኞች የሆኑ ሰዎችም ያልሆኑ ኤቭሪ ኢትዮጵያዊ የሚያነሳው ስናድግ ሬዲዮአችን ላይ በጣም ብዙ ጊዜ የምናደምጠው ካደግን በኋላ ከሙዚቃ ማጫወቻችን ውስጥ የማይጠፋ ሙዚቀኛ ነው። ድምጹ በጣም የሚገርም ነው። ከብዙ ኢትዮጵያውያን ሙዚቀኞች ጋር ሰርቷል። ከነ ሙላቱ አስታጥቄ ጋር አሉ ብለን የምንኮራባቸው ሙዚቀኞች ጋር በሙሉ ሰርቷል ቴዲ ታደሰና ድምጹ ለየት የሚያደርግበት ምክንያት የፔንታቶኒክኛ የሀገረኛ ሙዚቃዎችን በጣም ጥሩ አድርጎ ስለሚቀልጽ ነውና በጣም የሚገራርሙ ሙዚቃዎችን ሰርቷል። ይሄ 6ኛ አልበሙ ነው። እዚህ ላይ ለመጫወት ካቀድን ጊዜ ጀምሮ አም ሶ ኤክሳይትድ ናት። ሁላችንም ስለምንወደው፣ ሁላችንም መጫወት ስለምንችል፣ ሁላችንም ደግሞ በስሜት በፍቅር በአንድነት ስለምናነሳው ነው ቴዲ ታደሰን እና ይናፍቀናል አይደለ? አልበም ቢያወጣ ብለን ሁሉ ጊዜ ምን ናፍቀው። ይሄ አልበም አሜሪካን ሀገር ነው የተቀዳው። የዛን ጊዜ ሁሉም ሙዚቀኞች ባክግራውንድ ላይ የተጫወቱ ሙዚቀኞች፣ ፕሮዲውሰሩ፣ ሪካርድ የተደረገውም ላይክ ሁሉም እዛው ነበሩ። የኛ ሀፍቶች ስደተኛ ኢትዮጵያውያን የሰሩት ስራ ነው። ከቴዲ ታደሰ ጀምሮ ሁሉም ኢትዮጵያውያን ማለት እዚህ ሙዚቃ ውስጥ የተሳተፉት የአሜሪካ የነበሩ ሙዚቀኞቻችን ናቸው።
አጋጣሚ ቢሆንም ለኛ ለኢትዮጵያውያንም ይሄን አልበም ማድመጥ መቻላችን አንድ እድለኝነት ነው። ሙዚቀኞቹ መገናኘታቸው ቴዲ ታደሰም እንደዚህ የመሰሉ ሙዚቀኞችን ማግኘቱ እድለኝነት ነው። አበጋዝ ነው በነገራችን ላይ በሙዚቃ ደረጃ ያንቺ ፍቅር ተሽኮረመመች። አክቹሊ የሁላችንም ፍቅር ነው። በጣም ማከብረው ማደንቀው ወደው የሙዚቃ ባለሙያ ነው። ሁላችንም በፍቅር ደረጃ ማለት ነው። ሁላችንም ደግሞ መፍታለን የመውደድ እኩል ነው ለሁላችን አይደል? እና አበጋዝ ከሰራቸው የፖፕ ሙዚቃዎች ወይም ደግሞ ሊሪካል ሶንጎች ውስጥ የና አስቴርን ማንሳት እንችላለን። በጣም የሚገራርም ኖስታልጂያ የሚያነሱ በጣም የሚገራርሙ ስራዎችን ሰርቷል። ከዛ ከቴዲ ታደሰ ጋር ባክቱ ላይክ የዛን ዘመን ላይ ከነበሩ እስካሁን ድረስም የዘለቀና በእኛ ህይወት ውስጥም በእኛ ጀነሬሽን ውስጥ በእኛ በምንጫወታቸው ስራዎቻችን ሙዚቃዎቻችን ውስጥ አለ አበጋዝ። ጆሮአችን ውስጥ አለ፣ ህይወታችን ውስጥ አለ፣ ሁሉ ጊዜም አለና እኔ አይኔ ላይ ማለት ያ አይኖ ትህትናው አይደለ ኤቭሪ ያለው ካራክተሩ ሁላችንም ፒያኖ ይዞ ራሱ መድረክ ላይ በቃ አይኖ እና የአበጋዝ ነው ፕሮዲዩስ ያደረገው ሙሉ ሙዚቃውን 10ን ትራክ እና የዛን ጊዜ እና አበጋዝ በርክሌ የሚማሩበት ጊዜ ነው። ወጣቶች ነበሩ፣ ኤነርጂ ነበራቸው። አፍተር ይሄኛውን ትራክ ሪከርድ የተደረገው በጣም በታዋቂ የሪከርደር እንትን ነው አሜሪካን ሀገር በኤአይቲ በሚባል ሪከርድስ ነው ሪከርድ የተደረገው። ሙሉውን ፕሮዲዩስ ያደረገው አበጋዝ ገብረ ወርቅ ነው። ኤንድ ሙሉ ባክግራውንድ እንትኖቹን የተጫወቱት ያጀቡት ሙዚቀኞች የአድማስ ባንድ አባላት ናቸው። ቴዲ አክሊሉ፣ ራሱ አበጋዝ እና ሁሉም ዘአድማስ ባንድ ውስጥ ያሉ ሙዚቀኞቻችን ናቸው። 3 ነበሩ አክቹሊ መጀመሪያ ላይ ምስረታ ላይ የነበሩትና እነሱ ናቸው ሙዚቃውን ባክግራውንድ ሙዚቃውን የተጫወቱት። እና ምንድነው ለየት የሚያደርገው ይሄን አልበም በጣም እንድናነሳ እንድናወራበት ሁሉ ጊዜ ሁላችንም በአንድነት ሆነን እንድንጫወተው ሁሉ ጊዜ እንድናደምጠው የሙዚቃ ባለሙያ ብቻ ሳይሆን ሁሉም ኢትዮጵያዊ እንዲወደው ያደረገው ምልሽ ቴዲ ታደሰ ሲባል ሁላችንም በአንድነት ሆነን ምናወራው ታስታውሻለሽ የቅርብ ጊዜውን አክሲደንት አይደለ ቴዲ ታደሰ ያለበት ሁኔታ ተብሎ ማለት ሁላችንም ላይክ እስከ ማንባት የደረስነው ምናምን ነገርና ሁላችንም በአንድነት የምንወደው ሙዚቀኛ ነው። ይሄን አልበም ምንድነው ለየት የሚያደርገው? that means 1990 ላይ ነው ይሄ አልበም የወጣው። ከዛ በፊት ሁሉም ነገር ለአብዮቱ ዓላማ የሚውልበት ጊዜ ነበር ሙዚቃው። አክቹሊ 90 ቀርቧል ልንል እንችላለን ግን ነገሮች ቀስ እያሉ ነው። ከዛ በፊት እና አስቴር ናቸው 80 መጨረሻ ከ80 አጋማሽ በኋላ የመጡት። እና አስቴርም ጥሩ ስራ አውጥተዋል እኮ ከአብዮቱ ጋር ማያያዝ ስራዎችን ማለት ሙዚቀኛ እንደ ሙዚቀኛ የራሱን ሐሳብ ማራመድ የቻለበት ጊዜ ነበረ። እነነዋይም መተዋል፣ ነጻሃዬም መተዋል በጊዜው። ግን the most ጊዜውን ማለት ነው ሙሉ በሙሉ የሙዚቃ ታሪካችንን ወደ ሌላ አቅጣጫ ያዞረ ሙዚቃ ነው ይሄ አልበም። ለምንድነው እንደዛ የተባለው ብለን ማንሳት እንችላለን። ኢትዮ ጃዝ አመጣጡ ከ1970ዎቹ አጋማሽ ጀምሮ ጥሩ እየመጣ ነበር። ያው የምናውቀው ኢትዮ ጃዝን በጋሽ ሙላቱ ብቻ ነው። ሁላችንም ሙዚቀኞች ተቆጭተን የምናወራው ጉዳይ ነው። አክቹሊ ጋሽ ሙሌ ጋር ከሱ ጋር ሁላ የሚጫወቱት ፈረንጆች ሙዚቀኞች ናቸው። ኢትዮጵያውያን አይጫወቱም። አይተሽ ከሆነ ኢትዮ ጃዝ ዓለም ላይ እንደሚታወቀው እኛ ጋር ተደማጭነቱ ያን ያህል አይደለም፣ እውቅናውም አልነበረም። አሁንም ነው ብዬ አላስብም። በዓለም አቀፍ የማድመጫ ስፖቲፋይ ምናምን የሚደመጠውን እና እነሱ ዘንድ የሚሰጠውን አስተያየት አይተሽ ወደኛ ሀገር ስትመጪ not the same thing የምታዩ ነገር። ሳይንሱን ወደሽ አፍቅረሽ እንትን ልትይ ትችላለሽ፣ ግን ለጀነሬሽን አልተላለፈም ነው ጉዳዩ። ትንሽ ባለፈውም እያወራንበት የነበርንበት ጉዳይ ሙዚቃ ኢትዮ ጃዝ የተቀባይ እጥረት ወይም ደግሞ አሻጋሪ ሊያጣ ይችላል የሚል ስጋትም አለብን፣ ቁጭትም አለብን እና
እነዚህ ሙዚቀኞች ኢትዮጵያውያን ግን ስደት ላይ የነበሩ የደርግ ጊዜ የተሰደዱ ናቸው እንዳለ በፖለቲክሱና በምኑ ምቹ ባለመሆን ምክንያት ከቤተሰቦቻቸው ጋር የወጡ ናቸው። ግን ሁሉም በሙዚቃ ዓለም ላይ ጥሩ የተማሩ ናቸው። በርክሌ ምናምን እነ ቴዲም በሌላ ፊልድ ላይ በጣም ጥሩ የሄዱ ሰዎች ናቸው። ስለዚህ አበጋዝ ሄኖክና ቴዲ ናቸው መጀመሪያ ላይ ባንዱን አንድ ላይ ለ3 ነበር የመሰረቱትና ከዛ በኋላ ምንድነው የተፈጠረው 1990 ላይ እነዚህ ሙዚቀኞች ባንዳቸውን ከመሰረቱ ከ10 ምናምን አመት በኋላ ይሄ ፕሮዲዩስ ተደረገ ማለት ነው። በሊሪክስ ሙዚቃ ታሪክ ውስጥ እንደዚህ በጣም እንዴት ነው ጥሩ ሳይንሱን የተጠቀምንበት ሙዚቃ ብዙ አናገኝም። ያው የነ አስቴር ስቲል አበጋዝ ነው የሰራው። የነ ጥላሁን ላይ የተሳተፈው ይኖር ይችላል እነ ከጋሽ ሙላቱ ጋር የሰሩት ስለሆነ ማለት ነው። ይሄ ምንድነው ለየት የሚያደርገው ኢትዮ ጃዝን ወይም ደግሞ ጃዝ ሙዚቃን ከዲስኮ ቢት ጋርና ከኢትዮጵያን ትራዲሽናል ሙዚቃ ጋር በማቀላቀል የተሰራ the first and the only የዛን ጊዜ የነበረና ቀየረው መንገዱን። ከዛ በኋላ ለካ እንደዚህ አልበም መስራት ይችላል አለ ሙዚቀኛው ራሱ፣ ሙዚቃ የሚሰራው ሰው ራሱ፣ አድማጭም እንዲህ አይነት ሙዚቃ ለካ ይደመጣል አለ። አንድ ሪከርድ የተደረገው በውጭ ስታንዳርድ ነው። ሚክሲንግ ኤንድ ማስተሪንጉን በጣም ከፍ ባለ እንትን ነው። የሙያም ችግር የለም፣ የቁስም ችግር አልነበረም ጉዳዩ። ስለዚህ ማስተርፒስ ሆነ በሁሉም ነገር ማለት ነው። የዳስ ሚንስ ኢኮኖሚ ችግር አልነበረም። የሙያም የቁስም የእውቀትም ሁሉም ጥምረት ቤስቲንግ ሆነ ማለት ነው። ስለዚህ አብዛኛውን የለመድነው ኢትዮጵያን ትራዲሽናል ሚውዚኮችን በዲስኮ ቢት ልንሰራ እንችላለን፣ ግን ከጃዝ ሙዚቃ ጋር በመራቀቅ የሚሰራ አልነበረም በፊት ማለት ነው። ከዛ እነዚህ ሙዚቀኞች በርክሌ ነው የጨረሱት። በጣም ኤነርጂ ነበራቸው። ገና ባንዱን እንደመሰረቱት ነው። እውቀታቸው ገና በኤነርጂ ያወጡት የነበረበት ጊዜ ነው። ጥምረታቸው በጣም የሚገርም ነበር። ስለዚህ ከዛ በፊት ሊሪካል ሚውዚክ ሳይሆን በይሄ ኢንስትሩመንት ብቻ ቅንብሮችን ሙዚቃዎችን አውጥተዋል። ከዛ ነው ወደዚህ ሙዚቃ የመጡትና የስብስብ ስራዎቹንም ያያየን ነበር። በስብስብ ደረጃ ስናያቸው ዲስኮ ቢቱን ከዘመናዊ ሙዚቃ ላይ ከዲስኮ ቢቱን ከኢትዮ ጃዝ ጋር ቀላቀሉትና ከዛ ትራዲሽናል ፔንታቶኒክ ላይ ነው የተሰራውና ሙዚቃው ሙሉ በሙሉ ፔንታቶኒክ ላይ ነው ትኩረት ያደረገው። ሙዚቀኛ ወይም ደግሞ ድምጻዊው ሃይሊ ፔንታቶኒክ የሆነ ሰው ነው። በጣም የኢትዮጵያን ትራዲሽናል ሙዚቃን የሚጫወትና ባክግራውንዱንም ስታዩ የቤተ ክርስቲያን ሙዚቃ ራሱ ይሄ ግዕዝ አራራይ ላይ በጣም የሚራቀቅ አይነት ሰው ነው። ከጋሽ ሙሌ ጋር የሰራው ነገር ዘለሰኛው አሁን ግዕዝ አራራይ ላይ የተሰራ ነውና እንደፈለገ ድምጹን ማጣጠፍ እንደዚህ አጣጥፎ ማስኬድ የሚችል ነው። እኛ ደግሞ መቀለጽ ለኛ በጣም ውበት አይደለ? ለኢትዮጵያ ሙዚቀኞች ለኢትዮጵያ ሙዚቃ ፔንታቶኒክ ቶን ላይ ለሚጫወት ሰው መቀለጽ በጣም ትልቅ ነገር ነው እኮ ለውበት በጣም ትልቁን ቦታ የሚይዛው የአረብ ሙዚቃና የኢትዮጵያ ሙዚቃ ምናምን በመቀለጽ ነው ውበትን እየፈጠርን ያለነውና የቴዎድሮስ ታደሰ ባክግራውንድ እና ከዚህ በፊትም የሰራቸው ስራዎቹ ሃይሊ ፔንታቶኒክ ናቸው። በጣም በትራዲሽናል በኢትዮጵያ ሙዚቃ ስታይል ፔንታቶኒክ ስታይል ላይ በጣም የሚራቀቅ የዚህ አይነት ችግር የሌለበት ሰው ነው። የድምጽ ተሰጦ ኤነርጂው ኤንድ ሁሉም ነገር ግጥም ምን ያለው አጋጣሚ ሆኖ ማለት ነው። እና በዛ ምክንያት ይሄን የመሰለ ስራ መሰራት ቻለ። በነገራችን ላይ ይሄ ሙዚቃ መምጣቱ ለኢትዮጵያ ሙዚቃ ምን ያህል ሺፍት እንዳደረገ ማየት እንችላለን። ከዛ በኋላ ነው ብዙ ሙዚቀኞቻችን የመጡትና እነዚህ ሙዚቀኞች ተያይዘው ከዛ በኋላ ወደ ሀገር ቤት መጡ አይደል? እኛን ያስተማሩን አሁን እነሱ ናቸው። በዩኒቨርሲቲ ደረጃ እነ ሄኖክ ናቸው ያስተማሩንና ዳትሶ በጣም ትልቅ ነገር ነው ለኛ እና ወደዚህ አልበም ስንመለስ ከዛ በኋላ የመጡ ሙዚቃዎች በሙሉ በዚህ አይነት መንገድ እንዲቃኙ ነው ሁላ ስልሽ በኢንስፓይሬሽን ደረጃ የሆነ ስራን ስትሰሚ ከዛ በኋላ በዚህ ስራ ልክ ከወረትሽ በጣም የአድማጭ ጆሮ እንትን ማለት አለበት አይደለ?
ይሄ ሙዚቃ የዞሮ ጆሮ ውስጥ ገብቶ ቶሎ ለመደመጥ ባይዘው ጊዜ ወስዶ ነበር ፈሽቶ ነበር አዎ ያ አንድም ሪከርድ የተደረገው ደግሞ እኛ ሀገር አይደለም ስራውም የወጣው በእኛ ሀገር አይደለም ከዛ በኋላ ነው በሬዲዮ ሲጋበዝ በተደጋጋሚ ስንሰማው ከዛ ስቢ ሰሊና አሁን 1990 ማለት ቢፎር ባክ ቱ 28 አመት በፊት ማለት ግን ትላንት እንደወጣ ነው የምንሰማው ሁላችንም ስራውን ሁላችንም የምንወደው በዛ ኤነርጂ ነው በተመሳሳይ ኤነርጂ ነውና ከዛ በኋላ የወጡ ሬጌ ታይም የሚባሉ ሺፍቲንግ ታይም ሺፍቲንግ የ1995 96 97 እስኪመጣ ድረስ የነየው ዘመን ማለት የዛ ሺፍቲንግ እስኪመጣ ድረስ ወይ የኤልያስ ዘመን ማለት እንጂ ያ ኤላ 1993 ላይ ነው 92 ላይ ምናምን ስራዎችን መልቀቅ ጀምሮ ነበር የቴዲ ጋር የሰራው ስራውን 93 ላይ የተሰራ ስራ ነው ግን እንደ ዘመን ስንወስደው ዘመን ሺፍት የተደረገው 1996 አካባቢ ነው 95 96 ከዛ በኋላ ድጋሚ 2000 ላይ ሮክ ላይ በጣም ሲሰራ ነዘሪቱን ያመጣበት እሱን ሁሉ ያመጣው የኤልያስ ዘመን ነው ከ1993 በኋላ እስከ 2000 ዘልቀን እስከ 2012 ድረስ የኤልያስ የያዘበት ያው እና አበጋዝ አሉ እነ ቴዲ ማክ አሉ ግን ፖፑላሪቲው በጣም የተደመጠበት የተሰራበት የኤልያስ የራሱ ዘመን ላይም ደግሞ ሁሉም በጣም ሺፍት ያደረገበት ራሱ በዛው በራሱ ዘመን ውስጥ ራሱ አንድ ዘመን ላይ ነበር ያደረገ ሺፍት ያደረገበት ዘመን ነውና ኦኬ አልበም እስካሁን ድረስ ጆሮአችን ውስጥ ሆኖ ስለ ሊሪክሱ አይደለም የምናወራው ስለ ሙዚቃው ውበት በዚህ ልክ መስራት መቻሉን ስናወራ ያን ሁሉ ሳይንስ መጠቀማቸው አካዳሚካሊ በጣም ከመሄዳቸው ከዛ በነገራችን ላይ አበጋዝ ፊልም ስኮሪንግ ላይ ወይም ደግሞ ስቴቲክሱ ላይ በጣም የሚያተኩር አይነት ምልሽ እየወሰደ ይመስለኛል እንደዚህ አይነት ኮርሶችን እና አፍተር ስቴቲክስ ላይ ከሚሰሩ በጣም ስቴቲካል የሆነ ዋው ብለሽ ምን አይነት ኢንትሮ ነው ምን አይነት በስማ ምናምን ብለሽ ምደነግጪውን አይነት የሙዚቃ ሳይንሶችን ይጠቀማል በጣም ውበትን አለሳልሶ የሚጠቀም አይነት ሰው ነውና የሆኑ ስራ ሰምተሽ this is so creative or ደግሞ ይሄ ኤክስፐሪመንታል ነው ምናምን የምትያቸው ሰዎች አሉ ለምሳሌ ወደዚህ ስትመጪ በጣም ኤክስፐሪመንታል ስራዎችን የሚሰሩት እነ ኤልያስ መልካ በአሁን ዘመንም ኤክስፐሪመንታል ስራዎችን በጣም የሚሞካክሩ ሰዎች በጣም ጎበዝ ሰዎች አሉ ኤክስፐሪመንታል የሚባለው ነገር ሲመጣልሽ ብዙ ጊዜ ኤልያስ ነው የሚመጣልሽ ጭንቅላትሽ ውስጥ ግን this is so statical በቃ ምን አይነት ውበትን ነው የተጠቀመው እዚህ ጋር ምናምን የምትዩ ብዙ ጊዜ ሙዚቃዎችን ስትሰሚ አበጋዝን ነው ውበታዊ ጉዳዮች ላይ በጣም ሰውየው አቋሙ በጣም ከፍተኛ ነውና ያ ልክ ኢንትሮን ስትሰሚ እኔ ሳክስፎኑን እየሰማሁኝ ነበር አንድ ሙዚቃ ላይና ኖስታልጂክ ነው ሙዚቃው የሚያወራው ስለ እየተዋደዱ ስለተለያዩና ሁሌ እንደሚያስባት እንደሚናፍቃት ነው ሙዚቃው የሚያወራው እዚሁ ዝምታ አልበም ላይና ሳክስፎኑ ሊሪክሱ አያስፈልግም በቃ እንዴ ምናምን አልኩኝ የሆነ እንባሽ ነው የሚመጣው የሆነ ኖስታልጂክ የሆነ እንትን አለው ናፍቆት ውስጥ ይከትሻል ይዘፍቅሻል ምናምንና ይሄን ለማድረግ ሳክስፎኒስት ብቻ መሆን አይተበቅብ አይደለም ኮምፖዘር ሲጀምር ኖታውን የሚጽፈው ኮምፖዘሩ ስለሆነ ያ ኮምፖዘርም ሆነሽ የኢንስትሩመንቱን ባህሪ መረዳት ከዛ ደግሞ ናፍቆትን ራስሽ ምትረጂ መሆን አለብሽ መናፈቅ መቻል አለብሽ የናፈቅሽውን ደግሞ ወስደሽ ሙዚቃው ላይ እንዴት ነው መግለጽ ያለብኝ it's about በምስል ከመከሰት ይልቅ በድምጽ መከሰት is በጣም ትልቅ ነገር አይደለ ከሁሉም በላይ አሁን ሳሊ ብትሆኝ እንደዛ አትይም ነበር እኔ እንደዛ ለማለት ፈልጌ አይደለም በእውነቱ ግን ይከብዳል ማለት ነው ሰሊና በድምጽ ናፍቆትን ማምጣት በተለይ በኢንስትሩመንቶች ለይተን እንዴት ነው በፒያኖ ናፍቆትን ማምጣት የምንችለው እንዴት ነው በሳክስፎን ማምጣት የምንችለው ብለን ስናስብ that's የድምጽ የትንፋሽ ሙዚቃ መሳሪያዎች በጣም ብዙ ጊዜ ሐሳብን የሚናገሩ ናቸው ሐሳብን የሚያስኬዱ ናቸው ላይንን የሚይዙ ናቸውና በዛ መንገድ ሳክስፎኑን የተጠቀመበት መንገድ እና እዚህ ሙዚቃዎች ላይ የተጠቀማቸው ኢንስትሩመንቶች ያው እንዳወራ ነው
ምንወዳቸው በጣም ሃየር ሌቭል ላይ ያሉ ሙዚቀኞቻችን ናቸው ሙዚቃው ላይ የተሳተፉት። ዘመኑን ነው ሺፍት ያደረገው። ከዛ በኋላ የመጡ ሙዚቃዎች በሙሉ በዚህ ልክ እንድናደምጥ ጥረት የተደረገባቸው ናቸው። እንዴት ነው ዲስኮ ቢቶችንና ኢትዮ ጃዝን አንድ ላይ አዳቅሎ አንድ ላይ አጋብቶ መስራት የሚቻለው? ዜማውን እንዴት ነው እንደዚህ መፍጠር የሚቻለው? እንዴት ነው ከፔንታቶኒክ ሙዚቀኛ ጋር ከቸርች ባክግራውንድ ከመጡ ከግዕዝ ዝል አራራይን በጣም ከሚቀልጽ ሙዚቀኛ ጋር እንዴት ነው እንደዚህ መስራት የሚቻለው የሚለውን ነገር በአብዛኛው ያሳዩን እነዚህ ሙዚቀኞቻችን ናቸውና ፍሽን በማር ለያዘውና እሺ ያው እኔ አሁን ዳዲ ከዛ አንቺ ጋር በመዋል ይገባኛል። ዲያቶኒክ ፔንታቶኒክ ስቲ ጃዝ ስቲ ከዛ ትራዲሽናል የሆነውን ያዘፋፈን ስልት ስቲ ግን የሆነ ለሌላ ተመልካች ድፍን ያለ እንዳይሆንበት በጣም ሲምፕል የሆነች አጭር የሆነች የሆነ ዴፊኒሽን ያስቀምጥሽላቸው ብትጂ። እሺ ፔንታቶኒክ ማለት ኖርማሊ የሙዚቃ ሳይንስ ላይ በጣም ፌመስ የሆነው የሙዚቃ ሳይንስ ዲያቶኒክ ነው። የውጭውን የኢንተርናሽናሉን የሙዚቃ ሳይንስን የሚከተል ነገር ነው። አሁን ፒያኖን ከወሰዳችሁ 7 ቶኖች አሉን። ኦክታቭ ሄደን ከዛ እንቀይረዋለን ነው ጉዳዩ። ዶሬ ሚፋ ሶላ ሲዶ እንልና ዶሬ ሚፋ ሌላ ዶሬ ሚፋ ነው የሚቀጥለው ነው አይደለ ጉዳዩ። ያቺ ዲያቶኒክ ውስጥ ነው ሙዚቃችን አብዛኛውን የሚቃኘው። ክላሲካል ሚውዚክስ አብዛኛዎቹ የተሰሩት አብዛኛዎቹ ሳይሆን ክላሲካል ሙዚቃ ህጉ ራሱ የሚፈቅደው ከዲያቶኒክ ነው። ከዛ ወደ ክሮማቲክ ሄርሽ ቶኒካል ወደ ቶንሽ አትመለሽም። ኦር ድምጹ ወደ ቶኑ ወይም ደግሞ ወደ ነበረበት ወደ ተነሳበት ስለማይመለስ ልብሽ አያርፍም ነው። ስለዚህ ኢትስ ናት ናቹራል ማረፊያ ያሳጣሻል። ስለዚህ ዲያቶኒክ ሲሆን ዶ ላይ ጀምረሽ ዶ ላይ ተጨርሻልሽ ዳት ማረፊያ ቶኒኩ ነው ወይም ደግሞ መነሻሽ ነው። መነሻሽ ላይ ነው መጨረሻሽ መነሻሽ ነው ጉዳዩ በዲያቶኒኩ አንፃር ከሄደን እና አብዛኛዎቹ የዓለም ሙዚቃዎች የፖፑ ሮኩ ኤን ክላሲካል ጃዝ እስኪመጣ ድረስ በነገራችን ላይ አብዛኛዎቹ ሙዚቃዎች ጃዝም አብዛኛውን በዲያቶኒክ ነው የተሰራው። ኤንድ ዲያቶኒክ ናቸው አብዛኛዎቹ የዓለም ሀገራት ወደ ሩቅ ምስራቅ ወደ ኤዥያ ወደኛ ወደ አፍሪካም ሆኖ ደግሞ ወደ የአፍሪካ ቀንድ የሚባሉ የኛ ሀገሮች ላይ ምናምን ካልመጣሽ አብዛኛዎቹ እነ ሱዳን እና ኢትዮጵያን ትተሽ ሌሎቹ ግን ዲያቶኒክ ናቸው። ስለዚህ ልዩነቱ ዲያቶኒክ ኤቭሪ የሩቅ ምስራቁን የቻይና ወደ ኤዥያ ስትሄጂና ወደኛ ሀገር ወደ አፍሪካ ላይም ኢስት አፍሪካ ላይ የተወሰኑ ሀገራት ምናምን ሲቀሩ አብዛኛውን የዓለም ሀገራት ይጠቀማሉ ዲያቶኒክ ቶኖችን። ያው አነሳሳቸውም ባይሆን ብዙ በኋላ ላይ ሙዚቃን ምንማርበት ወይ አለ አይደለ? የዘመናዊ ሙዚቃ በእነሱ በኩል ስለሆነ የመጣው አካዳሚክ ትምህርቶቻችን ላይ ሌሎቹ ላይም እንዳለው የምንማረው በዛ ወይ ነው። እኔም አሁን ዩኒቨርሲቲ ላይ ስማር ዲያቶኒክ ቶኖች ላይ ነው ሙዚቃን የተጫወትኩ የተማርኩትና በዛ ወይ ነው። በባህላዊው ወደኛ ወደ ፔንታቶኒክ የሚለው ንጽጽር ደግሞ ስንመጣ ከስሙ እንደምንረዳው 5 ቶኖችን ነው የሚይዘው። that means ለምሳሌ ትዝታ አለ፣ አምባሰል አለ፣ አንቺሆዬ፣ ባቲ የሚባሉ የኛ ሙዚቃዎች አሉ። ሌላውም የቤተክርስቲያን መዝሙሮች የሚሰሩባቸው እነ ግዕዝ ዝላራራይም አሉ። የኛ 5 ቶኖችን ነው የሚጠቀመው። ከ7ቱ 2ቱን ከመሃል ላይ አወጣ ማለት ነው። ስለዚህ ምንድነው የሚሆነው? ፒያኖ ላይ ሄደን ስንነካ ስንጫወተው ሁልጊዜም ከ7ቱ ቶኖች 2ቱን ቀንሰን ነው የምንጫወተው ማለት ነው። ኪዎቹ ይለዩ እንጂ ልክ ወደ ፒያኖ ስንቀይረው በእኛም በማሲንቆቹን ኢንስትሩመንቶቻችንን ኢቭን ካየሽ ክራርን ካየሽ 5 ስትሪንግ ነው ያለው። ማሲንቆ ላይም ቃኝተን የምንጫወተው በዛ ወይ ነው። ኢንስትሩመንቶቻችን በሙሉ በሙዚቃችን ይሄ የባህላዊ ሙዚቃ መሳሪያችን ስታዩ በዛ ወይ ነው ተቃኝቶ የመጡት ማለት ነው። ስለዚህ 5 ቶን ነው 5 ቶኖችን በመጠቀም ነው የኛ የምናቃቸው እነዚህ አምባሰል፣ አንቺሆዬ፣ ባቲ አሁን የቴዲ ታደሰ ሙዚቃዎች በእነዚህ ቅኝት ስር ነው የተሰሩትና ስለዚህ ፔንታቶኒክ ሙዚቃ ነው ብለን ነው የምንወስደው። የኢትዮጵያ ቅኝት የኢትዮጵያ ቶን ነው ብለን ነው የምንወስደው። ኢቭን ቶኖቹ ሳይንሳዊ ሆኖ እንዴት ነው ቆጥረን ምናምን ባንል ራሱ ጆሮአችን ያውቀዋል። እንዴት ነው የሀገራችንን ሙዚቃ ቶኑ በመቀለጽ ብዛት የሚመጡ ቶኖች አሉ። ጆሮአችን ትሬን እየተደረገ የሚመጣው በእሱ ድምጾች ስለሆነ ስለዚህ በተለምዶ
ልክ ስንሰማው የኢትዮጵያ ሙዚቃ ነው አይደለም የሚለውን ቋንቋውን ሰምተን አይደለም የምንለየው። ቋንቋ ባይኖረው ኢንስትሩመንት ብቻ ቢሆን ራሱ በሱም ብቻ ሳይሆን በሌላ ቋንቋ በእንግሊዘኛ ግን የኢትዮጵያ ቶን ሲሰራም እናውቀዋለን። ጆሮአችን በቋንቋው ሳይሆን የሚያውቀው በቶኑ ማለት ነው። ያው ያደግንበት አይደለ? ጆሮአችን የተቃኘበት መንገድ እሱ ስለሆነ ነው። ወደ ጃዝ ስንመጣ ጃዝን አንጻራዊ ለማድረግ ወደ ክላሲካል መሄድ አለብን። ክላሲካል ሙዚቃ አውሮፓ ነው መነሻው። ከድሮ ጀምሮ ከኢሮፒያንስ ኮልድ የሚባሉ ሀገሮች እነዚህ ጀርመን፣ ኖርዌይ አብዛኛዎቹ ኢሮፒያንስ የመጣው ከዛ በኩል ነው። ፒያኖም በዛ በነሱ ወይ ተቃኝቶ ስለመጣ ነው። ቶኖቹ ኢቭን ዶሬ ሚ ፋ ሶል ላ ሲ ዶ 7 ቶኖ ምናምን የመጣው ባክግራውንዳው ያው አውሮፓ ነው። የአመጣጡ የክላሲካል ሙዚቃ 7 ቶኖችን ይጠቀማል ብለናል። እነ ቤቶቨን እስኪመጡ ድረስ ቤቶቨን ሺፍት ያደረገበት ዘመን ነበረ። ያው እሱም ግን ተቀባይነት አላገኘም። በነገራችን ላይ እሱን ሺፍት በማድረጉ ተገፍቷል አይነት ነገር። ይሄን ወሬና ቆየውና ወደ ጃዝ ሙዚቃ ስንመጣ ጥቁር አፍሪካውያን ናቸው ጃዝ ሙዚቃን የፈጠሩት። የጃዝ ሙዚቃ ባክግራውንዱ የተዳቀለው ከክላሲካል እና ከብሉዝ ነው የሚባለው። አባቱ ክላሲካል እናቱ ብሉዝ ይላሉ በተለምዶ። አመጣጡ ከሁለቱ ቅልቅል ማለት ነው። ግን የመጣው ከአፍሪካን አንሲስተርስ ነው። አሜሪካኖች ብላክ አሜሪካንስ የመጣ እንትን ነው። ስለዚህ ብሉዝ ምንድነው? ብዙ ጊዜ ስለ ሮሮ፣ ስለ በደል ነው፣ ስለ ጭቆና ነው የሚያወራው፣ የሚያትተው። ሀዘን ነው፣ እንባ ነው። ላይክ ይሄ ነፃ አውጡኝ ነው፣ ለቅሶ ነው ያለበት፣ ህመም ነው ያለበት ብሉዝ ነው። ወደ ጃዙ ዓለም ስንመጣ ከሁለቱ አይደለ የመጣው። ሞር ኦፍ ፍሪ ያደርጋል ኤንድ በጣም ክሬቲቭ ያደርጋል። መድረክ ላይ ያለሽን ክሬቲቪቲ አቅምሽን እንድትጠቀሚ ነው የሚያደርገው። በህግ አይመራም። ህግ አለው የራሱ፣ ግን ሞር ኦፍ ዋይዝ እና በጣም ክሬቲቭ መሆን ይጠበቅብሻል። ሁለቱንም ሙዚቃን ክላሲካልንም ማወቅ አለብሽ፣ ብሉዝንም ማወቅ አለብሽ። ከዛ በኋላ ግን የመፍጠር ነፃነትሽን እስከ ጥግ ነው የሚሰጥሽ መድረክ ላይ። ጃዝን ለየት የሚያደርገው ምንድነው? ለየትም ውብም እንዴት ናቹራል የሚያደርገው እዛው መድረክ ላይ አታነቢም። ኖታውን ማንበብ ብቻ ሳይሆን ኖታውን የምታነቢበት ፓርት አለ። ከዛ በኋላ ግን you have to do your like የራስሽን ክሬቲቪቲ እዛው መድረክ ላይ አይምሮሽ አሁን ላይ የሚመጣልሽ ሀሳብ አለ አይደል? ፕሬዘንት የሆኑ ፈጠራዎች ይኖራሉ። ማረክ ትችያለሽ። ጊዜ ይሰጥሻል። ኢምፕሮቫይዜሽን ይባላል። አሁን ሶሎ ፓርቱ ኢምፕሮቫይዜሽን ይባላል። ኢምፕሮቫይዝ ማረክ ትችያለሽ። እዛው ላይ ክሬት ታረጋለሽ። ነፃነቱ አለሽ ማለት ነው። ስለዚህ በጣም ብዙ ስቶሪዎችን መስማት ትችያለሽ። የሀዘን ባንዱ ውስጥ አንዱ ሀዘንተኛ ከሆነ በጣም ሀዘንን መስማት ትችያለሽ። ባንዱ ውስጥ አንዱ ደስተኛ ከሆነ ጥሩ ደስታን መስማት ትችያለሽ። ጥሩ እድል ይሰጥሻል ማለት ነው ጉዳዩ። ወደ ኢትዮ ጃዙ ስንመጣ ደግሞ ከኢትዮጵያ ስኬል ባክግራውንድ የመጣ ነው። የሚናገረው ስቶሪ የሚጠቀመው የሙዚቃ ስታይል ጃዝን ነው። የሚናገረው ታሪክ ደግሞ ኢትዮጵያን ነው ማለት ነው። ፔንታቶኒክ ስኬልን በመጠቀም ወይም ደግሞ ፔንታቶኒክን በመጠቀም 5 ቶኖችን በመጠቀም የኢትዮጵያን ቅኝቶችን በመጠቀም በእነሱ ስታይል የኛን ታሪክ እንደመናገር በዩ ያንቺ እኛ ያሳለፍነውን ሰቀቀንም ሊሆን ይችላል። እኛ ያሳለፍነውን የኛን ፍቅር ነው የሚያወራው። የኛን ደስታ፣ የኛን ሰርግ ነው የሚያወራው የነሱን ሰርግ አይደለም። ስለዚህ የመሳተፍ አቅምሽ በጣም ከፍተኛ ነው ማለት ነው። ወደ ሊሪካሉ ዓለም ስትመጪ ጃዝ በሊሪካል ሲሰራ ደግሞ አሁን የሚያወራው በአፍ የሚያወራው ነገር አለ አይደል? ሊሪክስም አለው። ስለዚህ የሚደግፈው ሙዚቃ አይነቱ ጃዝ ይሆናል። ከዛ የሚናገረውም የኛን ታሪክ ነው። በሊሪክስም ባክግራውንድ ሙዚቃም በሊሪክስም የኛን ታሪክ ነው የምትሰሚው ሙሉ በሙሉ ማለት ነው። ይሄ ነው ለየት የሚያደርገው።